ዛሬ ሁለት ሀሳቦች ወደ እናንተ ይዤላችሁ መጥቻለሁ። ከዛ በፊት ግን ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እባካችሁ። ይህ ቻናል ሞቷል ማለት ይቻላል። ሰብስክራይብ አድርጉ፣ አበረታቱኝ። እናንተ ስታበረታቱኝ እኔም እበረታለሁ፣ እንዲሁም ጠንካራ ሀሳቦችን አመጣለሁ ማለት ነው። በመሰረቱ ይህ ቻናል የተለያዩ የቢዝነስ አይዲያዎችን የሚያመጣ ቻናል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህቶች ወንድሞች እንዴት ናችሁ? ዛሬ ሁለት ሀሳብ ወደ እናንተ ይዤላችሁ መጥቻለሁ። ይሄ ቻናል እንደሚታወቀው ስለ ቢዝነስ የሚሰራ ቻናል ነው። ታዲያ ዛሬ ሁለት ሀሳቦች ይዤላችሁ የመጣሁት የመጀመሪያው ይህ በምስሉ ላይ የምታዩት ማለት ነው በግራና በቀኝ ኢሜጆች የለጠፍኳቸው ማለት ነው። ቻናሉን ስሙን ቀይሬዋለሁ። የመጀመሪያው አቡ ቢላል ቢዝነስ ወርልድ የነበረ ሲሆን የአሁኑ ደግሞ አቡ ቢላል ቢዝነስ ሚዲያ በሚል ስሙ ተቀይሯል ማለት ነው። ይሄ ለምን አስፈለገ? ምናልባት ብዙ ሰዎች ወርልድ የምትለው ቃል በብዙ ዘንድ ታዋቂ ቃል ስላልሆነ ወርልድ ማለት በነገራችን ላይ ዓለም አቀፍ ማለት ነው። ስለዚህ ለሰዎች ተስማሚ በሆነና በሚገባቸው ቃል አቡ ቢላል ቢዝነስ ሚዲያ በሚል ስሙ ስለተቀየረ ይሄ ሀሳብ ለተመልካቾች እንዲደርሳችሁ ስለፈለኩኝ ነው ማለት ነው። ስለዚህ አቡ ቢላል ቢዝነስ ወርልድ የነበረው አቡ ቢላል ቢዝነስ ሚዲያ ሆኖ በሁለተኛ ላይ ያመጣሁላችሁ ደግሞ እስከ ዛሬ በዚህ ቻናል አነሰም አደገም የተወሰኑ ቪዲዮዎች ሰርቻለሁ። እነዚያን ቪዲዮዎች እየሰራው ስለቅ የነበረው በሳምንት 2 ቀን እሁድና ቅዳሜ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ላይ ነበር። ነገር ግን አሁን ወደ ቀናቱን ወደ አንድ ቀን በማድረግ እለቱ እሁድ ቀን ሲሆን የሰዓቱ ወይም ደግሞ ቪዲዮ ሰርቼ ወደ እናንተ የማደርስበት ሰዓት ማለት ነው በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ አድርጌዋለሁ። ይህን ደግሞ ላደርግ የቻልኩት ሳምንታዊ የቢዝነስ መረጃዎችን የተጠናከሩ መረጃዎችን ሰብሰብ አድርጌ ወደ እናንተ በአንድ ቀን ማድረስ የሚያስችለኝ ሆኖ ስላገኘሁት ነው። ስለዚህ እስከ ዛሬ እሁድና ቅዳሜ ከሌሊቱ 7 ሰዓት ወደ እናንተ ቪዲዮ እየሰራው ሳደርስ የነበረው ሰዓት ተቀይሮ አሁን ግን የቪዲዮ መልቀቂያ ቀን አንድ ቀን እሁድ ብቻ ሲሆን ሰዓቱ ደግሞ በኢትዮ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ ነው ማለት ነው። ስለዚህ አጋጣሚ ሆኖ የሰው ልጅ ነውና በዛን ቀን እንኳን ባይመቸኝ በነጋታው ወይም ሰኞ ማለት ነው 3 ሰዓት ላይ ከምሽቱ ወደ እናንተ ቪዲዮ ይደርሳችኋል ማለት ነው። ዋና የሰዓቱ መደብ ወይም የቪዲዮ መልቀቂያ ሰዓት ግን በኢትዮጵያ ሰዓት አቆጣጠር እሁድ ከምሽቱ 3 ሰዓት ላይ ሆኗል ማለት ነው። ይሄንንም በዚህ ሀሳብ ልግለጽላችሁ ብዬ ነው። ቻናሉ ግን እባካችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ሰብስክራይብ 300 ገብቼ ነበር 40ውን ዩቲዩብ አንስቶብኛል። እሱን ለምን እንደው አላውቅም። ሰብስክራይብ አድርጉ ባካችሁ 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 አበረታቱኝ። ይህ በምስሉ ላይ እንደምታዩት አዲሱ አቡ ቢላል ቢዝነስ ሚዲያ ሎጎ ነው ማለት ነው። ባካችሁ ይህን ቻናል ሰብስክራይብ ብታደርጉ ስለ ቢዝነስ እና ቢዝነስ መረጃዎች ወደ እናንተ ይቀርባሉ። ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ሰብስክራይብ ያደረጋችሁ ለወዳጅ ለዘመድ አስተላልፉ ማለት ነው። በዚህ ቻናል የተለያዩ ቁም ነገር የተለያዩ የቢዝነስ መረጃዎች ወደ እናንተ የሚቀርብላችሁ ቻናል ነው ማለት ነው። ሰሞኑን ይህ ቻናል የቢዝነስ አይዲያዎችን ወይም የቢዝነስ መረጃዎችን ምን እንደሚሰራ በቪዲዮ እየሰራሁ ወደ እናንተ አደርሳለሁ። ስለዚህ ውድና የተከበራችሁ እህቶች ወንድሞች ቻናሉን ሰብስክራይብ ብታደርጉ ለእናንተም ለእኔም ተጠቃሚ እንሆናለን። እናንተ መረጃ ይደርሳችኋል፣ እኔ ደግሞ ወደ እናንተ መረጃ አደርሳለሁ። ስለዚህ እናንተ ደግሞ ሰብስክራይብ እያደረጋችሁ ከጎኔ ሀሳብና አስተያየት ስትሰጡኝ እኔም ጠንካራ ያደርገኛል።
ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።